አንድ ሀገር ኒኩለር ቦምብ ብትጠቀም ምን የሚሆን ይመስላችኋል? በሶስት ደረጃዎች እንዲህ ልዘርዝርላችሁ። ከዊና ወጀ በዓለም ላይ አንድ ሀገር ብቻ አንዱን ቦምብ ብትጠቀም ውጤቱ በሶስት አስከፊ ደረጃዎች ይከፈላሉ። ደረጃ 1 የመጀመሪያዎቹ ሰከንዶች የምትጠፋው ከተማ። ቦምብ በፈነዳበት ከተማ ላይ የሚደርሰው ነገር ከገሃነም የወረደ ይመስላል። የብርሃን ብልጭታ ከፀሐይ በብዙ ሺህ እጥፍ የበለጠ ደማቅ የሆነ ብርሃን ይፈጥራል። በብዙ ኪሎ ሜትሮች ርቀት ላይ ያሉ ሰዎች አይን በቅጽበት ያጠፋል። ኳስ የመሰለ ድቡልቡል ተፈናጣሪ እሳት ይፈጥራል። በፍንዳታው ማዕከል ያለው ነገር ሙሉ በሙሉ ወደ አመድነት ይቀየራሉ። የማይታይ ግን ገዳይ የጋመ ጨረርና የኒውትሮን ሞገድ ይለቃል። በአቅራቢያ ያሉት ህይወት ያላቸው ነገሮች ሙሉ በሙሉ ይጠፋሉ። በአንድ ደቂቃ ውስጥ አንድ ሙሉ ከተማ ከምድረ ገጽ ትሰረዛለች። ደረጃ 2 የመጀመሪያዎቹ ቀናት የሚዛመተው መርዝ። የፈንጂው እንጉዳይ ደመና ወደ ሰማይ ሲወጣ ከመሬት ላይ ያነሳውን አቧራና ፍርስራሽ በጨረር ይበክለዋል። በነፋስ አማካኝነት በመቶዎቹ የሚቆጠሩ ኪሎ ሜትሮች ይጓዛል። በሌሎች ከተሞችና ገጠሮች ላይ እንደ መርዛማ ዝናብ ይዘንባል። ውሃ፣ አፈርና ምግብ ይመረዛሉ። ይህ ደግሞ የሰው ልጅ ወደ ካንሰርና ወደ ጸጥተኛው ሞት እንዲያቀና ያደርገዋል። ደረጃ 3 በመጀመሪያዎቹ ወራት የዓለም ጥፋት። ይህ ነው ትልቁና አስፈሪ ክፍል። ጥቃቱ የተሰነዘረባት ሀገር ዝም ብላ አለመቀመጧ ነው። የጋራ ጥፋት ማረጋገጫ የሚባለውን የቀዝቃዛ ጦርነት መርህ አሁን እዚህ ጋር ይሰራል። ዝም ማለት እጅ መስጠት ማለት ነው። ስለዚህ ይህች ሀገር ወይንም ወዳጆቿ በራሳቸው የኒኩለር ጦር መሳሪያ ምላሽ ይሰጣሉ። በደቂቃዎችና በሰዓታት ውስጥ የአንዱ ቦምብ ፍንዳታ ወደ ዓለም አቀፍ የኒኩለር ጦርነት ይለወጣል። በመቶዎቹ የሚቆጠሩ ከተሞች ይጠፋሉ። የኒኩለር ክረምት ይከሰታል። እጅግ በጣም ብዙ የሆነ ጥቁር ጢስና ጥቀርሻ ወደ ላይኛው የከባቢ አየር ክፍል ይላካል። ይህ ጥቁር ሽፋን የፀሐይ ብርሃን ይጋርዳል። የምድር ሙቀት በፍጥነት ይቀንሳል። ዓለም ወደ ቀዝቃዛና ጨለማ ዘመን ትገባለች። እርሻዎች ይጠፋሉ። ዓለም አቀፍ ረሃብ ይከሰታል። ስልጣኔ ይፈርሳል። ስለዚህ አንድ ሀገር ዛሬ ኒኩለር ቦምብ ብትጠቀም ዝም ብላ አንድን ከተማ ብቻ አታጠፋም። የኒኩለር ቦምብ ጦርነት የሰው ልጅ ስልጣኔ የሚያጠፋ አስከፊ ጦርነት ነው። የኒኩለር ጦርነት አሸናፊ የሌለው ጨዋታ ነው። ብቸኛው የማሸነፊያ ዘዴ ጨዋታውን አለመጀመር ነው። ከዊና ወጀ